የአገሬ ሰው ሲተርት በአንድ ድንጋይ ሁለት ወፍ ይላል። ሰላም ጤና ይስጥልኝ ውድ የጀሩሳሌም ቲዩብ ተከታታዮች በሙሉ እንደምን ከርማችኋል? በዛሬው ቪዲዮ ለየት ባለ ነገር መጥቻለሁ። አብራችሁን ቆዩ። መግቢያዬ ላይ እንደተናገርኩት የአገሬ ሰው ሲተርት በአንድ ድንጋይ ሁለት ወፍ ይላል። ያለ ምክንያት አይመስለኝም እንደዚህ የተባለው። በዛሬው ቪዲዮ ለምስክርነት ነው የመጣሁት። ለማን ነው የምትመሰክሪው ብላችሁ መጠየቃችሁ አይቀሬ ነው። ከዚህ ቀደም በነበረው ቪዲዮዬ ላይ ስለ ሎሚ ስኩል ገብታችሁ እንድትማሩ ጋብዣችሁ ነበረ። እናም ስላደረገልኝ አስተዋጽኦ ዘርዘር አድርጌ ለእናንተ ለመናገር ወደድኩኝ። በመጀመሪያ ደረጃ ሎሚ ስኩል የሚያስተምራቸው ተማሪዎች እጅግ ስነ ምግባርን የተሞሉና እውቀትን ለማዳበር ቆርጠው የተነሱ መሆናቸው ልነግራችሁ ፈልጋለሁ። ሎሚ ስኩል በመጀመሪያ ደረጃ ከኢሜል አከፋፈት ጀምሮ ዩቲዩብ ክሬት አድርገን እንዲሁም ፌስቡክ፣ ኢንስታግራም፣ ቲክቶክ ከፍተን ራሳችንን እንዴት መለወጥ እንዳለብንና እንዴት ወደ ብርሃን መውጣት እንዳለብን እያስተማረን የሚገኝ ትምህርት ቤት ነው። ይህም ሆኖ ብዙ ትምህርቶችን እየተማረን እውቀትን እያዳበርን ዩቲዩብም እየሰራን እንገኛለን። ሎሚ ስኩል ከገባው በኋላ ያታረፍኳቸውንና ተግባር ላይ ያዋልኳቸውን ልዘርዝርላችሁ። ለምሳሌ ስነ ምግባር ማለትም የአነጋገር ክህሎት፣ በራስ መተማመንን እንዲሁም ፍርሃትን ማስወገድ ዋነኞቹ ናቸው። በተጨማሪም ስለ ሶሻል ሚዲያ አጠቃቀም ጊዜያችንን በሚጠቅም ነገር ላይ እንድናሳልፍ ለምሳሌ ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ፌስቡክ የመሳሰሉ ከፍተን እንዴት ገንዘብ ማምጣት እንዳለብን በተጨማሪም ኮንተንት እንዴት ማዘጋጀትና መሆን እንዳለብን ቪዲዮ ኤዲቲንግ፣ የተለያዩ የማናቃቸውን አኒሜሽን ማለትም በኤአይ የሚሰሩ ስራዎችን እንድናቅና በራሳችን ኦሪጂናል የሆነ ቪዲዮዎችን እንድንጭን ተጨማሪም በሰው ተወዳጅነትን ለማግኘት ቪዲዮዎቻችን ጥራት እንዲኖራቸው አስተካክሎ ያስተማረን ትምህርት ቤት ነው። ስለዚህ ትምህርት ቤት ብዙ ማውራት እፈልግ ነበረ፣ ግን ካለኝ ጊዜ አንፃር ለዛሬው ይበቃናል እላለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ።